ሰላም እንዴት ናችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ ማለት ነው። እንደተለመደው ቃላት ምስረታዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ከኔ ጋር እያነበባችሁ ደብተር ላይ በመጻፍ ተከታተሉኝ ማለት ነው። ለበለጠ መማር ለምትፈልጉ ታች ላይ በማስቀመጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን አማርኛ እንድታውቁ አግዛችኋለሁ ማለት ነው። ከዛ ውጭ በየቀኑ የምለቀውን ቪዲዮ ዩቲዩብ ላይ በመግባት በመከታተልና አብራችሁ ከኔ ጋር በማንበብ ትለማመዳላችሁ ማለት ነው። በጣም ቀላል ነው አማርኛ ለማወቅ። ሁሌም በዚህ ቻናል እለቃለሁ እየገባችሁ ተማሩ። ላይክ ሼር በማድረግ አበረታቱኝ። አሁን ቀጥታ መሄደው ወደ ቃላቶቹ ማንበብ ይሆናል ማለት ነው። ወደዚህ ወደታች አነብላችኋለሁ ከኔ ጋር አብራችሁ ታነባላችሁ ማለት ነው። ኦኬ መጀመሪያ ላይ ያለው በዚህ በአረንጓዴ የተጻፈው ወደታች እናነባዋለን። ስልጣን የሚል ቃል ይሰጣል ማለት ነው። ስልጣን የሚል ቃል ይሰጣል። የሰን የለን የጠንና የነን ፊደል ይዞ ስልጣን የሚል ቃል ይሰጣል ማለት ነው። ስልጣን ቀጥሎ ደግሞ እውቀት እውቀት የሚል ቃል ይሰጣል። ይሄ ደግሞ እውቀት የሚለው እንግዲህ የአን የወን የቀንና የተን ፊደል በመያዝ እውቀት የሚል ቃል ይሰጣል ማለት ነው። እውቀት የአን ፊደል የወን የቀንና የተን ፊደል ይዞ እውቀት የሚል ቃል ይሰጣል። እውቀት ቀጥሎ መሰከረ መሰከረ የመን የከንና የረን ፊደል ይዞ አራቶች ፊደሎች መሰከረ የሚል ቃል ይሰጣል ማለት ነው። መሰከረ እንግዲህ እኔ የተለያዩ ትርጉም የሚሰጡ ቃላቶችን ነው እዚህ ላይ የምጽፍላችሁ። እናንተ ከኔ ጋር ተከታትላችሁ አንብቡ። በተለይ ጀማሪ ከሆናችሁ ማለት ነው። ፊደል እየቆጠራችሁ ከሆነ እንደነዚህ ያሉ ቃላቶችን ብትከታተሉ በደንብ ታውቃላችሁ ማለት ነው። መጀመሪያ ለ ያ የት መለያየት። ይሄ እንግዲህ መለያየት የሚለውን ቃል ይሰጠናል በአንድ ላይ ስናነበው። መለያየት መን ፊደል ለን ፊደል የየን ሁለት ጊዜ ያን እና የን ማለት ነው። የትን ስድስተኛ መለያየት አምስቱ ፊደሎች በአንድ ላይ ሆነው መለያየት የሚል ቃል ይሰጣሉ ማለት ነው። ቀጥሎ የተሻለ ይላል። ይሄ ደግሞ የተሻለ ይላል። የን ፊደል ተን ፊደል ሸንና ለን ፊደል ይዞ የተሻለ የሚል ቃል ይሰጣል ማለት ነው። የተሻለ የሚል ቃል ይሰጣል ማለት ነው። አራት ፊደሎች ይዞ በመጨረሻ ላይ ያለው መቅረት ይላል። ይሄ ደግሞ መቅረት የመን ፊደል የቀን ፊደል የረንና የተን ፊደል በመያዝ መቅረት የሚለውን ቃል ይሰጠናል ማለት ነው። መቅረት እንዲህ እያደረጋችሁ መለማመድ አለባችሁ። በጣም ቀላል ነው። አሁን ሳነብ ፈጠን ብዬ ላንብብላችሁ ከኔ ጋር ፈጠን ብላችሁ ማንበብ ጀምሩ ማለት ነው። መጀመሪያ ስልጣን ከዛ እውቀት መሰከረ መለያየት የተሻለ መቅረት የሚሉ ቃላቶችን አነበብን ማለት ነው። በዚህ በአረንጓዴ አሁን ደግሞ በጥቁር የተጻፈውን እናነባለን። መጀመሪያ ላይ ያለው አካባቢ የሚል ቃል ይሰጣል። አካባቢ የአን የከን የበንና አሁንም የበን ባንና ቢ ሶስተኛ ማለት ነው። አካባቢ የሚል ቃል ይሰጣል ማለት ነው። አካባቢ ቀጥሎ ወርቃማ ወን ፊደል ረን ፊደል ቀን ፊደል እና የመን ፊደል ይዞ ወርቃማ የሚል ቃል ይሰጣል ማለት ነው። ወርቃማ ይላል ማለት ነው። ቀጥሎ ልዩነት የለን ፊደል ልን የየን ሁለተኛ ዩ የነን መጀመሪያ የተን ስድስተኛ ልዩነት የሚል ቃል ይሰጣል ማለት ነው። ልዩነት ይላል። እሺ ቀጥሎ እፈልጋለሁ ይላል። እፈልጋለሁ የአን ፊደል የፈን የለን የገን የለንና የሃን ሁለተኛ ማለት ነው። በአንድ ላይ እፈልጋለሁ የሚል ቃል ይሰጣል። እፈልጋለሁ የሚል ቃል ይሰጣል ማለት ነው። ቀጥሎ አነስተኛ ይላል። ደግሞ አነስተኛ የሚለው የአን የነን የሰን የተንና የኘን ፊደል በመያዝ አነስተኛ የሚል ቃል ይሰጣል ማለት ነው። አነስተኛ
መጨረሻ ላይ ተሸላሚ ተሸላሚ ይላል። ደግሞ ተን ፊደል ሸን ፊደል የለን አራተኛ የመን ሶስተኛ ሚ በአንድ ላይ ተሸላሚ የሚለውን ቃል ይሰጣል ማለት ነው። እንዲህ አድርጋችሁ ማንበብ ከእኔ ጋር መከታተል እስከ ቪዲዮ መጨረሻ ማየት ጀምራችሁ አትተውት እስከ መጨረሻ እዩት ለመልመድ ከሆነ ማለት ነው። እስከ መጨረሻ ብታዩት ትጠቀሙበታላችሁ ማለት ነው። እስቲ ላንብብላችሁ መጀመሪያ አካባቢ አካባቢ ከዚያ ወርቃማ ወርቃማ ከዛ ልዩነት ልዩነት ከዛ እፈልጋለሁ እፈልጋለሁ ከዛ አነስተኛ አነስተኛ ተሸላሚ ተሸላሚ የሚሉ ቃላቶችን አነበብን። አሁን ደግሞ በዚህ በሰማያዊ የጻፉትን ላንብብላችሁ። መጀመሪያ ላይ ያለው መትከል 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 መን ፊደል ተንና ከን ለን ፊደል ይዤ መትከል የሚሉ ቃላቶችን አነበብን። በመቀጠል ውድድር 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 የወን የደን ሁለቴ ስድስተኛ ማለት ነው። የረም ስድስተኛ ሁሉም ስድስት ናቸው። ስድስተኛ ላይ የሚገኙ ፊደሎች ናቸው ማለት ነው። የወም የደ ሁለቶች እና የረ ማለት ነው። በአንድ ላይ ውድድር የሚል ቃል ይሰጣል። ውድድር ቀጥሎ አንበሳ ይላል። ደግሞ አንበሳ የአን ፊደል የነን የበንና የሰን ፊደል በመያዝ አንበሳ የሚል ቃል ይሰጣል ማለት ነው። አንበሳ የአን የነን የበንና የሰን ፊደል ይዞ አንበሳ ይላል። ቀጥሎ አሰራር ይላል። አሰራር አን ፊደል ሰን ፊደል ረን አራተኛ መልሶ የረ ስድስተኛ አሰራር የሚል ቃል ይሰጣል። አሰራር ወይ ከዛ ማደራጃ 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 ይላል። ይሄ ደግሞ ማ አራተኛ የደን የረንና የጀን ፊደል ይዞ ማደራጃ የሚል ቃል ይሰጣል ማለት ነው። ማደራጃ በትክክል የፊደሎችን ድምጽ ማወቅ አለባችሁ ስንተኛ ፊደል መሆናቸውና የቀጠላታቸውን በመለየት ነው ማንበብ የምትችሉት ማለት ነው። መጨረሻ ላይ ጥፋተኛ 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 የሚል ቃል ይኖረዋል ማለት ነው። ጥፋተኛ እንዲህ እያደረጋችሁ ማንበብ። ኦኬ መጀመሪያ መትከል መትከል ከዛ ውድድር ውድድር ከዛ አንበሳ አንበሳ ከዛ አሰራር አሰራር ማደራጃ ማደራጃ ጥፋተኛ ጥፋተኛ ይላል ማለት ነው። እንዲህ አድርጋችሁ ማንበብ በጣም ቀላል ነው። አሁን ደግሞ መጨረሻ ላይ ያለውን በቀይ የተጻፈውን እናነብና እንጨርሳለን። ትርጉም የመጀመሪያው ትርጉም ትርጉም ተን ረን ገንና መን ፊደል ይዞ ትርጉም ይላል። ከዛ ሽንፈት ሽንፈት የሸን የነን የፈንና የተን ፊደል ይዞ ሽንፈት የሚል ቃል ይሰጣል። ሽንፈት ይላል። ከዛ መሰላል መሰላል ይላል። ይሄ ደግሞ መሰላል መንና ሰን የለን አራተኛ መልሶ የለ ስድስተኛ መሰላል ይላል። ቀጥሎ ተግባር ተግባር ተን ገን በንና የረን ፊደል ይዞ ተግባር የሚል ቃል ይሰጣል ማለት ነው። ተግባር ቀጥሎ ገመገመ ሁለት ጊዜ ገን ሁለት ጊዜ መን መጥራት ገመገመ ገመገመ የመጀመሪያ ድምጾች ናቸው። ገመገመ የገን የመን መልሶ የገን እዚያ የመን ገመገመ የሚል ቃል ይኖረዋል። መጨረሻ ላይ ተሳትፎ ተሳትፎ ይላል ማለት ነው። ተሳትፎ የተን የሰን የተን የፈን ፊደል በአንድ ላይ ተሳትፎ የሚል ቃል ይሰጣል። ተሳትፎ ማለት መከታተል አንድን ነገር ትኩረት አድርጎ መከታተል ማለት ነው። ተሳትፎ ማለት ይህን ይመስላል። አሁን ላንብብላችሁ። ትርጉም ትርጉም የመጀመሪያው ሽንፈት ሽንፈት ከዛ መሰላል መሰላል ከዛ ተግባር ተግባር ገመገመ ገመገመ መጨረሻው ተሳትፎ ተሳትፎ የሚሉ ቃላቶችን አነበብኩላችሁ ማለት ነው። እነዚህን በደንብ አድርጋችሁ መከታተል ሁሌም የሚለቀውን ማየት ፊደል ጀምሬ ስለመለቅ ፊደል ካላወቃችሁ ፊደሎችን እየገባችሁ ተማሩ። ላይክ ማድረግ ሼር ማድረግ ሁሌ የሚለቀው ቪዲዮ ይደርሳችኋል። አዲስ የሆናችሁ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ ሁኑ። የዛሬ ቪዲዮዬ ይህን ይመስል ነበር። በሌላ ቪዲዮ እስከምመለስ ሰላም ሁኑ። ቻው